ሰላም ጤና ይስጥልን እንዴት ናችሁ? ዛሬ የምናየው ከብቶች የእውነት ይተኛሉ ወይ የሚለውን አብረን እናያለን። እስከመጨረሻው ከኔ ጋር እንድትቆዩ ግብዣዬ ነው። በተጨማሪም የመተኛት ጥቅሙስ ምንድነው የሚለውን እናያለን። እና የሚተኙት የአተኛኘት አይነት አለ። አሁን ስታንዲንግ ስሊፕ የሚባለው ቆሞ የሚተኙት እሱ ራሳቸው ሳይጥሉ አካባቢን ብቻ እያዳመጡ የፊት ሁለት እግራቸውን ተጣጥሞ የሚተኙበት ሂደት ነው። ሁለተኛው አይነት ደግሞ ዲፕ ስሊፒንግ የሚባለው ነው። ዲፕ ስሊፒንግ ማለት ሙሉ ሰውነታቸው ሰውን ልክ እንደዚህኛው እያያችሁ እንዳለው ሙሉ ሰውነታቸው መሬት ላይ ይውልና ሰውነታቸው ሪላክስ እያደረጉ ሙሉ በሙሉ ምንም አካባቢያቸው ችግር ቢፈጠር የማይሰሙበት አጋጣሚ ይኖራል። ስለዚህ ራስን ጥሎ የመተኛት ሁኔታ ነው። አሁን ይሄኛው ብዙም ራሱን አልጣለም፣ ራሱን ውጪውን እያዳመጠ የሚተኛ በሬ ነው። ስለዚህ ሙሉ ለሙሉ ሰውነታቸውን እንዲጥሎ ከተኙ የደም ዝውውር ብለድ ሰርኩሌሽን በፍጥነትና በተፈለገው ልክ ነው የሚሄደው። ሌላኛው ጥቅም ስትረስ ሪዳክሽን ይሆናል። ጭንቀት ይቀንሳል። ጭንቀት ከተቀነሰ ኦልሞስት ሪላክስ ያደርጋሉ ማለት ነው። ሁለተኛ ሄልዝ ቤኔፊት ነው። የጤናቸውን ጥቅም ነው። ልክ እንደ ሰው ከብቱም እንስሳውም በትክክል የሚተኛ ከሆነ የሰውነት ኪሎ እንዲሁም የሰላማዊ ኑሮ ይኖራል። ሌላኛው ደግሞ ሪፕሮዳክቲቪቲ ነው። የምንፈልገውን ወይ ደግሞ የምንፈልገውን የምርት መጠንን እነሱ ላይ ማምረት ስለሆነ ለዛ ነው እንቅልፍ የሚጠቅመው ማለት ነው። በተጨማሪም መተኛ ቦታቸውን ማስተካከል የስጋ ምርትን መጨመር ስለሚቻል በብዛት ቤት ውስጥ ሲሆኑ መተኛ ቦታቸው ማስተካከል ነው። በኮንክሪት ስንሰራ ኮንክሪቱን ከመጠን በላይ የሚያዳልጥ ከሆነ ሊቆሙበትም አይችሉም። ስተኙም የቅዝቃዜው መጠን ከፍተኛ ስለሆነ ኮንክሪቱን ልክ በዚህ ላይ እንደሚታየው አይነት አድርጋችሁ ብትሰሩ መልካም ነው። የሁላችሁ ስተኙ ኪሎን ይጨምራሉ፣ ስጋን ይጨምራሉ። አንድ በሬ በአንድ ቀን በጣም ውጤታማ ነው ወይ ደግሞ ምርታማ ነው የምንለው በአንድ ቀን 700 ግራምን ከጨመረ ነው። 700 ግራም ማለት በጣም ትንሹ ነው። ከተቻለ ከአንድ ኪሎ በላይ ነው መጨመር ያለበት በየቀኑ። ስለዚህ መኖ ብቻ በመስጠት አይደለም ከብቶች የሚጨምሩት፣ እረፍትን በማመቻቸት በቂ የእረፍት ጊዜ ካገኙ ይጨምራሉ። ስለዚህ ሳይረበሹ ለምሳሌ አሁን በሚተኙበት ሰዓት ሰዎች የሚረብሽ እረኛ አለ። ስለሆነ በሚተኙበት ሰዓት ልክ እንደ ሰው ጥንቃቄ ሊደረግላቸው ይገባል። መረበሽ አይቻልም። በተለይ ቤት ውስጥ ከሆነ በር ስትከፍቱ በጥንቃቄ መክፈት አለባቸው። ምናልባት በሬዎቹ እየተኙ ከሆነ መረበሽ ይሆናል። ለምን እናንተ በየትኛውም መንገድ አድርጋችሁ በእነዚህ በሬ ላይ ስጋ መጨመር እስከሆነ ድረስ ለነሱ ስጋ መጨመሪያ የሚያስፈልጉትን ነገር ማድረግ ነው። ቅድመ ጥንቃቄዎችን ማድረግ ነው። ስለዚህ አውየውላችሁ እኔ እነዚህን በሬዎች ስቀርጻቸው በጣም በትልቅ ጥንቃቄ ነው የቀረጽኳቸው እንዳይሰሙኝ አድርጌ። ለምን እያረፉ ነው፣ ፀሐይን እየሞቁ ነው። በዚህ መሃል እኔ የምፈልገውን የስጋ ምርትን ከነሱ ለማግኘት እነሱ ካልተረበሹ ስለሆነ ስለዚህ በትልቅ ጥንቃቄ ነበረ እየቀረጽኳቸው ያለውኝ። ሆኖም ግን በትንሹ በጆሮቻቸው ውጪን ያዳምጣሉ። ይሄኛውን በሬ ስታዩት አሁን እኔ ቀስ ብዬ ሲሄድ በጆሮ ውጪ ያዳምጣል። ስለዚህ ራሳቸውን ጥሎ ስተኙ ስጋ ይጨምሩልናል። አሁን ይኸውላችሁ ይሄኛውን ይሁት፣ ይሄኛውን ማለት ነው። ይሄኛው አሁን በቃ ተቆልፎ ተኝቷል። አካባቢ ላይ ምንም ቢፈጠር ምንም አይሰማም ማለት ነው። ስለዚህ ምንድነው ማድረግ ያለብን? በሬዎቻችን የምናደልብ ከሆነ በየትኛውም መንገድ አድርገን ምቾትን መጨመር፣ ስጋ መጨመር ስለሆነ ስለዚህ ምናልባት እናንተ ያላስተዋላችሁት ነገር በእነሱ ላይ ትልቅ ጉዳት አለው። ስለሆነ በዚህ መንገድ ስጋ መጨመር ትችላላችሁ። በማዝናናት ወደ ፀሐይ በማውጣት ፀሐይ እንዲሞቁ ማድረግ፣ እነዚህ ነገሮችን ማድረግ። በየ2 ሳምንቱ ተከታታይ ለ2 ጊዜ ክኒኒዎችን መስጠት። ለውስጥና ለውጭ ጥገኛ የሚሆኑ መድኃኒቶች አሉ። ለውጭ ጥገኛ የሚሆን በኢንጀክሽን መልክ በመርፌ የሚሰጥ አለ። እሱን መስጠት ነው። እሱን ከሰጠን በኋላ በሁለተኛው ሳምንት ታብሌቶችን ለውስጥ ጥገኞች የሚያገለግለውን መድኃኒት መስጠት እንችላለን። ስንሰጥ ግን ኪሎ መዝነን በኪሎ መሰረት መሆን አለበት። ለምን ከክብደታቸው መጠን በላይና በታች ከሰጠን መድኃኒቱ እየተላመደ እንዲሁም ደግሞ ስራውንም ላይሰራ ይችላል። ስለዚህ ይሄኛውን በሐኪሞች ብታደርጉ መልካም ነው።
መልካም የስራ ጊዜ ይሁንላችሁ። አመሰግናለሁ።